ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን ከመካከለኛ እስከ ከፍተኛ የሚባል ማኑዋል ዋሺንግ ማሽኖችን ነው በዛሬው ቪዲዮአችን የምናሳየው። በመጀመሪያ የምናየው 12 ኬጂ አርዶ ማኑዋል ዋሺንግ ማሽን ይሆናል። ይህ ማኑዋል እንግዲህ ዋሺንግ ማሽን ከቦዲ ፓርት ስንጀምር ሙሉ ለሙሉ ቴፍሎን ስለሆነ አንደኛ ከተለያዩ ነገሮች ጋር ቢጋጭብን በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። ከዚህም ደግሞ በተጨማሪ ምንድነው በቀላሉ እንኳን ቆሻሻ ከያዘ በቀላሉ ምን ማለት ይችላል መጽዳት ይችላል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው አራት ኮንትሮል ሲስተሞች አሉት። እነዚህ አራት ኮንትሮል ሲስተሞች የሚያገለግሉን ምንድነው ውስጥ ለምናጥበውና ለምንጨምቀው እንዲሁም ደግሞ ቆሻሻውን መድፋት ከፈለግን በቀላሉ ቆሻሻውን መድፋት ይችላሉ ማለት ነው። ይሄም እንግዲህ ማኑዋል ዋሺንግ ማሽን ስለሆነ በሁለት አይነት መንገድ ውሃችንን መጠቀም እንችላለን። የመጀመሪያው ነገር ከፈለግን ከቧንቧ ጋር ቀጥታ ኢንሌት እዚሽ ጋር አለች፣ እሷን አገናኝተን ከቧንቧ ጋር መጠቀም እንችላለን። በሁለተኛ ደረጃ ደግሞ ምን ማድረግ እንችላለን በባሊ እየጨመርን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ሰፋ ያለ 12 ኬጂ በትክክል የሚችል ዋሺንግ እናገኛለን ማለት ነው። በደንብ አድርጎ ማጠብ ይችላል ልብሳችንን። እንዲሁም ደግሞ እንደምናየው ዋቱ ከፍተኛ ነው፣ 750 ዋት ነው ያለው። እንዲሁም ደግሞ የመጭመቂያውን ካየን ደግሞ 350 ዋት ስለሆነ በደንብ አድርጎ ልብሳችንን ማጠብ ይችላል። ከዚህም በተጨማሪ ደግሞ ልብሳችንን መጭመቅ ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር ከምናየው ከፍታ ወር ላይ ከፍ ማድረግ ከፈለግን እዚህ ጋር እንደምናየው አራት እግሮች ስላሉ አራቱንም እግሮች ዳርና ዳር እንገጥመውና ከዚህም ከምናየው በላይ ወር ላይ ከፍ ማድረግ እንችላለን ማለት ነው። ለከፍታውን ብቻ አይደለም፣ የመጀመሪያ ነገር ጎማ ስላለ ከቦታ ቦታ በቀላሉ መንቀሳቀስ ይችላል። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር የራሱ ሎክ ስላለው መሬትን ቆንጥጦ በደንብ መያዝ ይችላል ማለት ነው። እንዲሁም ደግሞ ለአጠቃቀም በጣም ቀላል የሆኑ እዚህ ጋር እንደምናያቸው ኮንትሮል ፓነሎች አሉት። እዚህ ጋር የምናየው ኖርማልና ጀንትል አለ። እንደምናጥበው ልብስ እንደምንፈልገው አጀስት እናረጋታለን። እዚህ ጋር ደግሞ ዋሽ ታይመር የምትለው ስላለች ዋሽ ታይመሯን ነክተን እዚህ ውስጥ ያሉትን ልብሶች በደንብ አድርጎ ማጠብ ይችላል። ከዚህ በተጨማሪ ደግሞ እዚህ ውስጥ የተጠራቀመውን ውሃ መድፋት ከፈለግን ድሬል ላይ አድርገን መድፋት እንችላለን። በስተመጨረሻ ደግሞ የምናገኘው ስፒን ታይመር ወይም ደግሞ የመጭመቂያው እዚህኛዋን ነው። እሷንም እንግዲህ እስከ 5 ድረስ አላት። እንደምንፈልገው ደቂቃውን እየጨመርና እየቀነስን መጠቀም እንችላለን ማለት ነው። እዚህ ጋር የምናያት እንግዲህ የስፒን ካፓሲቲው ነው። ያው እንግዲህ ማኑዋል ዋሺንግ ማሽን ስለሆነ 12 ኪሎ ያጥባል። የ12 ኪሎን ግማሹን 7.5 እስከ 7 ኪሎ ድረስ መጭመቅ ይችላል ማለት ነው። ይሄ ማኑዋል ዋሺንግ ማሽን አርዶ 2 ዓመት የካምፓኒ ዋስትና አለው። ከዚህ በተጨማሪ ደግሞ ሊበላሽብን እንኳን እንደፈለግን ስፔር ፓርቱን ማግኘት እንችላለን ማለት ነው። የዚህኛው አርዶ 12 ኬጂ ማኑዋል ዋሺንግ ማሽን ዋጋው 46500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው በመካከለኛ የሆነውን ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ማኑዋል ዋሺንግ ማሽን ከከለሩም እንደምናየው ቆሻሻ በደንብ አድርጎ ይችልልናል። ከዚህ በተጨማሪ ደግሞ ማቴሪያሉ ቴፍሎን ስለሆነ ረጅም ጊዜ ሳይበላሽብን ወይም ደግሞ ከተለያዩ ነገሮች ጋር እንኳን ቢጋጭ በቀላሉ መሰበርና መበላሸት አይችልም ማለት ነው። እንዲሁም ደግሞ በቀላሉ መጸዳት ይችላል ማለት ነው። ይሄ ኦርቢት ማኑዋል ዋሺንግ ማሽን ውሃ እንግዲህ ማኑዋል ስለሆነ በሁለት አይነት መንገድ መጠቀም እንችላለን። የመጀመሪያ ነገር እዚህ ጋር ኢንሌት ስላለች በዚህኛው ኢንሌት ከቧንቧ ጋር ከተለያዩ ከታንከሮች ጋር አገናኝተን መጠቀም እንችላለን። ስንጠቀም ምንድነው እዚህ ጋር እንደምናየው ዋሽና ስፒን የሚላለ እንዲሁም ደግሞ መሃል ላይ ራሱ ማድረግ እንችላለን። ውሃውን ካገናኘን በኋላ ወደ ማጠቢያ ውስጥ እንዲገባልን ከፈለግን ዋሽ የሚለው ጋር እናደርጋለን። ውሃውን ካገናኘን በኋላ ወደ መጭመቂያ ውስጥ እንዲገባልን ከፈለግን ደግሞ ስፒን የሚለው ውስጥ እናደርገዋለን ማለት ነው። ውሃ ደግሞ ወደ ሁለቱም ውስጥ እንዳይገባ ደግሞ ከፈለግን መሃል ላይ አድርገን መጠቀም እንችላለን። የተጠራቀመው ደግሞ ባሊ ውስጥ የተለያዩ መዘፍዘፊያ ውስጥ ካለ እዚህ ውስጥ ገልብጠን መጠቀም እንችላለን ማለት ነው። ወደ ውስጡ በምንገባበት ጊዜ እንደምናየው 14 ኬጂ ስለሆነ ለመካከለኛ እንዲሁም ደግሞ አነስ ላለ ቤት እንዲሁም ደግሞ ጀማሪ ስራ የምትጀምሩ ላውንደሪ ጀማሪ ከሆናችሁ ደግሞ ለዛም አገልግሎት መዋል ይችላል ማለት ነው። እንደምናየው ጥርሶች 6 ጥርሶች ስላሉት በደንብ አድርጎ ልብሳችንን ማጠብ ይችላል ማለት ነው። እንዲሁም ቦዲው ላይ እንደምናየው ደግሞ የተለያዩ ስትራክቸሮች ስላሉት በደንብ አድርጎ ልብሳችንን በሚፈጥረው ፍሪክሽን አማካኝነት ልብሳችን በደንብ አድርጎ መታጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚሽ ጋር የቆሻሻ ማጠራቀሚያን በምናይበት ጊዜ ፕላስቲክ ስለሆነ የተለያዩ ዚፖች፣ ጅንሶች የተለያዩ ተሽከረከር በሚሄዱበት ጊዜ በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። ረጅም ጊዜ መገልገል እንችላለን ማለት ነው። እዚሽ ጋር ቆሻሻ የሚያዘዋ እንደምናያት ፕላስቲክ መሆኗ እሱ የተሻለ ጥቅም ይሰጥልናል ማለት ነው። ነገር ግን የተለያየ ጨርቅ ቢሆን ኖሮ ወደ ሞተራችን ውስጥ ይገባና ረጅም ጊዜ ሞተሩን ሳንጠቀምበት ሊበላሽብን ይችላል ማለት ነው። ይሄን ፕላስቲክ መሆኑ የራሱ ጥቅም ይኖረዋል ማለት ነው። ከዚህም ደግሞ በተጨማሪ ዋሺንግ ካፓሲቲው 750 ነው። ስፒን ካፓሲቲው ደግሞ 350 ስለሆነ በደንብ አድርጎ ልብሳችንን
ማጠብም እንዲሁም ደግሞ መጭመቅም ይችላል ማለት ነው። ወደ መጭመቂያው በምንሄድበት ጊዜ ያው ኤር ድራየር ነው የሚጠቀመው እስከ 85% ድረስ ልብሳችንን ያደርቅልናል ማለት ነው። ልብሳችን እንደ ልብሱ ይወሰናል። ትላልቅ ልብስ የምንከትበት ከሆነ እስከ 85%፣ ከዛ በላይ ደግሞ ቀለል ያሉ ቲሸርቶችን የተለያዩ ነገሮችን ደግሞ የምንከትበት ከሆነ ከ85% በላይ ማድረቅ ይችላል ማለት ነው። እንግዲህ ደግሞ እንደምናየው ማኑዋል ስለሆነ በጣም ላጠቃቀምም ቀላል ነው። እዚች ጋር እንደምናየው እንግዲህ ይሄ ሶክ ታይመር አለው። ሶክ ታይመር ደግሞ መኖሩ ምንድነው ጥቅሙ? መዘፍዘፍ የምንፈልገው ልብስ ካለ እስከ የምንፈልገው 28 21 ላይ እናደርግና ራሱ ዘፍዝፎ ማጠብ ይችላል ማለት ነው። እዚች ጋር እንግዲህ እንደምናየው ደግሞ ስትሮንግ፣ ኖርማል እና ሶፍት የሚል አለ። እንደምንፈልገው እንደሚከተተው ልብስ ከፈለግን ስትሮንግ፣ ከፈለግን ሶፍት፣ ከፈለግን ደግሞ ኖርማል ላይ አድርገን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ይሄ ኦርቢት 14 ኬጂ ከሌሎች ለየት የሚያደርገው ምንድነው? ኮንዶሚኒየም አፓርታማ ላይ ከሆነ የራሱ ድሬን ፓምፕ ስላለው ውሃውን ገፍቶ ማስወጣት ይችላል ማለት ነው። ድሬን የሚለው ላይ ስናደርገው ድሬን የምናደርግበት ከፍ ያለ ቦታ ላይ ከሆነ ራሱ ፓምፕ ስላለው ገፍቶ ማስወጣት ይችላል ማለት ነው። እዚህ ጋር ደግሞ እንደምናየው ስፒን ታይመር አለው። እቺኛ ደግሞ መጭመቂያ ናት። እቺ መጭመቂያ እንግዲህ እንደምናያት ከ0 እስከ 5 ድረስ አለ። እንደምንፈልገው እየጨመረና እየቀነስን መጠቀም እንችላለን ማለት ነው። ይሄ ኦርቢት 14 ኬጂ ማኑዋል ዋሺንግ ማሽን ዋጋው 49500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ቅድም ካየናቸው ከሁለት ዋሺንግ ማሽኖች በሳይዙ ተለቅ ያለውን ቦስ 16 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ ቦስ 16 ኬጂ ማኑዋል ዋሺንግ ማሽን እንደምናየው ሙሉ ለሙሉ ቦዲው ቴፍሎን ስለሆነ በቀላሉ ከተለያዩ ነገሮች ጋር ቢጋጭብን፣ እንዲሁም የውስጠኛውም የውጭኛውም ደብል ቦዲ ስለሆነ ከተለያዩ ነገሮች ጋር ቢጋጭብን፣ እንዲሁም ደግሞ የተለያዩ ቆሻሾች ቢያዝ በቀላሉ መጸዳት ይችላል ማለት ነው። ረጅም ጊዜ ከነውበቱ መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ሰፋ ያለ ስለሆነ መካከለኛ ቤት፣ ተለቅ ላለ ቤት እንዲሁም ደግሞ ለስራ በደንብ አድርጎ ማገልገል ይችላል ማለት ነው። ይህም እንግዲህ ማኑዋል ስለሆነ በሁለት አይነት መንገድ ውሃችንን መጠቀም እንችላለን። የመጀመሪያው ነገር ቀጥታ ከቧንቧ ጋር እናገናኘውና ከፈለግን ወደ ማጠቢያው እንዲሄድ ከፈለግን ወሽ የምትለዋን፣ ወደ መጭመቂያው እንዲሄድ ከፈለግን ስፒን የምትለዋን በመንካት እንዲሁም ደግሞ ወደ ሁለቱም እንዳይሄድ ከፈለግን ደግሞ መሀል ላይ በማድረግ መጠቀም እንችላለን ማለት ነው። ያዘጋጀነው ደግሞ ውሃ ካለ በባሊ ወይም ደግሞ የተለያዩ ነገሮች እዚህ ውስጥ ገልብጠን መጠቀም እንችላለን ማለት ነው። የመጀመሪያው ነገር ዋሺንግ ማሽን ስንጠቀም ውሃ ነው። ውሃውን ሌቭል የምናደርገው እኛ ራሳችን ስለሆነ ማድረግ የሚገባን የመጀመሪያው ጥንቃቄ ምንድነው? እዚህ ከታች ላይ እንደምታዩት ኤል የሚል አለ፣ ኤም የሚል አለ፣ ኤች የሚል አለ። የምንከተው ልብስ እንኳን አንድ ቲሸርት ከሆነ ማድረግ ያለብን ምንድነው? ከኤም በላይ ነው ማድረግ ያለብን። የሚከተተው ልብስ ራሱ በጣም ብዙ ከሆነ ማድረግ ያለብን ምንድነው? ከኤቹ በታች ነው። ከኤሙ በታች አረግነው ማለት ውሃ ምንድነው የሚጠራቀመው የተለያዩ ቆሻሾች እንኳን ካሉ ወደ ሞተሩ ስለሚሄድ ይበላሽብናል። ኤች ወይም ደግሞ ሃይ ከሚለው ሌቭል ደግሞ በላይ ደግሞ ካረግነው ምንድነው ወደ ሞተር ውስጥ ይገባና ውሃው ወይም ደግሞ ከአቅሙ በላይ ስለሆነ የያዘው ጊራችን ሊበላሽብን ወይም ደግሞ አላስፈላጊ ወጪ ልናወጣ እንችላለን ማለት ነው። ስለዚህ ሪከመንድ የሚደረገው ምንድነው? ከኤሉ በላይ ከኤች ደግሞ በታች ነው። ብዙ ጊዜ ኤም ላይ አድርገን የምንጠቀመው ተመራጭ ይሆናል ማለት ነው። ይሄን ሌቭል ማድረግ አለብን። ይሄ እንግዲህ እንደምናየው የራሱ ቆሻሻ ማጠራቀም እንደምናየው ፕላስቲክ ስለሆነ ያ ፕላስቲክ መሆኑ ምንድነው ዚፕ ጅንስ እየተሽከረከሩ እንኳን ቢመጡ በፍጹም ሊበላሽብን ወይም ደግሞ ሊሰበርብን አይችልም ማለት ነው። ከዚህም ደግሞ በተጨማሪ በ3 እጥበት በ4 እጥበት እዛው ውስጥ የተጠራቀመውን ቆሻሻ ብናስወግደው ተመራጭ ይሆናል ማለት ነው። አለበለዚያ ግን ወደ ሞተር ውስጥ ይሄድብንና አላስፈላጊ ወጪ ልናወጣ እንችላለን ማለት ነው። እንደምናየው እዚህ ጋር የራሱ 4 እግሮች አሉት። እነዚህ 4 እግሮች እንግዲህ እንገጥምና ከቦታ ቦታ በቀላሉ እንደምንፈልገው ማስተካከል እንችላለን ማለት ነው። እንዲሁም ደግሞ ከፍታ ስለሚኖረው ለቤታችንም ግሬስ ይሰጥልናል ማለት ነው። ውስጡን በምናይበት ጊዜ ባለ 6 ጥርስ ስለሆነ ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። እንዲሁም ደግሞ እዚህ ጋር ቦዲ ላይ የተለያየ ስትራክቸር ስላለው ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ይሄ ቦስ 16 ኬጂ ማኑዋል ዋሺንግ ማሽን ለየት ያለ ነገር ምን አለው ከተባለ እዚህ ጋር እንደምናየው ሶክ ታይመር ስላለው ልብሳችንን ዘብዝፎ ማጠብ ይችላል ማለት ነው። ከሱም በተጨማሪ ደግሞ እዚህ ጋር የተጠራቀሙት ቆሻሻዎች በሚደፉበት ጊዜ ከፍ ያለ ቦታ ላይ ኮንዶሚኒየም አፓርታማ ድሬን ማድረግ ከፍ ያለ ስለሆነ ከፍ ያለ ቦታ ላይ ካልሆነ ድሬን መሆን አይችልም። ግዴታ ፓምፕ ያስፈልገዋል። ይሄ ደግሞ ቦስ 16 ኬጂ የራሱ ፓምፕ ስላለው ገፍቶ ማስወጣት ይችላል ቆሻሻዎችን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ሱፐር ድራየር ስለሆነ ከ90 በላይ ልብሳችንን ማድረቅ ይችላል ማለት ነው። ያው እንደ ልብሱ ሁኔታ ይወሰናል፣ ግን ልብሳችንን ከ90% በላይ ማድረቅ ይችላል ማለት ነው። እዚህ ጋር እንደምናየው እንግዲህ ወሽ ሴሌክተር አለው። ከባድ ልብስ ከሆነ ስትሮንግ ላይ በማድረግ ቀለል ያለ ልብሱ ደግሞ ከሆነ ኖርማል ላይ በማድረግ ነጠላ የሚበለሻሹ ደግሞ ልብሶች ከሆኑ ጀንትል ላይ በማድረግ ማጠብ እንችላለን ማለት ነው። ከዚህም ደግሞ በመጨረሻ ላይ እንደምናየው እዚህ ጋር ስፒን ታይመር ስላለው እዚህ ውስጥ የከተትነውን ልብስ ማድረቅ ይችላል ማለት ነው።
ያው እንግዲህ ማኑዋል ዋሺንግ ማሽን ስለሆነ የሚያጥበው 16 ኪሎ ነው። የ16 ኪሎን ደግሞ 0.5% እስከ 8 ኪሎ ድረስ ምን ማለት ይችላል ማድረቅ ይችላል ማለት ነው። ኤቦስ 16 ኬጂ ማኑዋል ዋሺንግ ማሽን ዋጋው 58500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ አድራሻችን በቁጥር 1 ፊጋ ትራፊክ ላይት ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ቡራዩ ከተማ ላይ እንገኛለን። ከዚህ በተጨማሪ በ0960 31 80 80 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።